እናንተ እንኳን የሆነ መንፈስ የያዘው ሰው መንገድ ላይ ቢያገናኟችሁ ምንድነው የምትሉ? ትወጣለህ አትወጣም ነው አይደል የምንለው? ሲያስቸግር እኮ ስመ ቅዱሳን ራሱ ትዝ የሚለን እኮ በሚካኤል ስም በገብርኤል ስም እኮ ትን ሲያስቸግር ሊረግጠን ሲሞክር እኮ ነው ስንፈራው ነው ሚካኤል የምንጠራው። ከኛ መካከል ጌታ ግብር የከፈለለት ለማ ብቻ ነው? ለጴጥሮስ ብቻ ነውና ለጴጥሮስ ብቻ ግብር መክፈሉ እርሱ ከኛ ቢበልጥ ነው ወይ? ከኛ የተሻለ ቢሆን ነው ወይ? ደግሞ በዚህ ምድር ለእርሱ ለይቶ ግብሩን እንደከፈለለት በሰማይ ደግሞ የተሻለ ጸጋ የተሻለ ዋጋ ይሰጠዋል ወይ? ማን ይበልጣል የሚለው ጥያቄ ምዕራፍ 18 ላይ ጀምርና እስከ ስንት ይጓዛል ማለት 18 19 20 3 ምዕራፍ የፈጀ ጥያቄ ነው። ክርስቶስ እያስተማረ ስንት ምዕራፍ የፈጀ ጥያቄ ነው። እኛ አስተምረን በስንት ምዕራፍ እንደሚያልፍ በጣም አስቸጋሪ። መልካም ነገር አንድ ነው የሚለው በጣም ብዙ ትርጉሞች አሉት። በነገራችን ላይ አሁን በእኛ ዘንድ ያለው መልካም ነገር አንድ ነው ወይስ ብዙ ነው? በጣም ብዙ ነው። ብዙ ግን የሆነው እኛ መልካም ነገርን ስለምንወድ አይደለም፣ አስተሳሰባችን አንጻራዊ ስለሆነ ነው። በአንጻሩ ስለምናስብ ነው። ከበጣም መጥፎ ይሻላል እያልን ያስቀመጥናቸው እነዛን ነገሮችና በእግዚአብሔር ዘንድ ያለው መልካምነትን ስንት ብቻ ክርስቶስ መጥቶ ተከተሉኝ ባለ ጊዜ ቅዱስ ጴጥሮስ የጣለው መረቡን ብቻ ሳይሆን የባለጠግነት ምኞቱንም ጭምር ነው። ነገ ከነገ ወዲያ ሰርቼ ያልፍልኛል የሚለውን ያን ምኞቱን ስለ ክርስቶስ ብሎ ጣለ። ብዙዎቻችንን ቤተክርስቲያን መተን እንዳናገለግል ቃለ እግዚአብሔር እንዳንማር የሚያደርገን ያለንበት ምቹ ኑሮ ሳይሆን የባለጠግነት ምኞታችንን ነው። ነገ ከነገ ወዲያ ህይወቴን የተሻለ ለማድረግ መስራት አለብኝ የሚል ምኞት ስላለብን ነውና የባለጠግነት ምኞታችንን እንቶ አይደለም እንደ ቅዱስ ጴጥሮስ እነሱ በመናኝ ይመሰላል። ባንቶ እንኳን ቢያንስ ግን ምን እናርገው? እንክፈለው፣ ቤተክርስቲያን እንዳያስቀረን ማለት። ሐዋርያቱ ግን በዚያ ጊዜ አልመሰላቸውም። ክርስቶስ ተአምር ሲያደርግ ህብስት ሲያበረክት የሞቱ ሲያስነሳ ሲመለከት ህዝቡ እንደዛ ሲከተለው ሲያዩ በቃ መጨረሻ ላይ የሚፈጸመው በሄሮድስ ዙፋን ላይ ተቀምጦ ይመስላቸው ነበር። ሰው ግን የማያመሰግነው እግዚአብሔርን እኮ የሚያማረው ከራሱ ይልቅ የማንን ስለሚያይ ነው። እና የሚያዝነው ስለሌለው አይደለም፣ የጎረቤት ለምንድን ያልጎደለው ብሎ። ወደ እግዚአብሔር መንግስት ለመግባት እንደምን መሆን ያስፈልጋል? እንደ ሕፃናት መሆን ያስፈልጋል። ወደ እግዚአብሔር መንግስት ከገቡ በኋላም ደግሞ የምትበልጠዋን ጸጋ ለማግኘት ደግሞ እንደ ሕፃናት ራስን ምን ማድረግ ማዋረድ ያስፈልጋል ማለት ነው። ዮሐንስ አፈወርቅ ስጋ የለበሰ ንስሐ የሚገባ ሰው እስከማያየው ድረስ የከበረው በምድር ሲኖር ራሱን አዋርዶ ስለኖረ ነው። በወንጌልም ላይ የሚገርማችሁ አምላካችን ክርስቶስ እኔን ምሰሉ ያለበትን ትምህርት ስትመለከቱ ተአምር ሲያደርግ አይደለም፣ ሙት ሲያስነሳ ወይም ህብስት ሲያበረክት አይደለም እኔን ምሰሉ ያለው። እኔን ምሰሉ ያለው ምን ሲያደርግ ነው? በትህትናው። ሽናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ ሊቃውንተ ቤተክርስቲያን፣ በዚህ የተሰበሰባችሁ ምዕመናን ወምዕመናት በእግዚአብሔር ስም እንደምን አመሻችሁ። አሜን። በቸርነትና በምሕረቱ የጠበቀን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር አምላካችን ከቅዱስ አባታችን ከዮሐንስ አፈወርቅ በቤት በረከትን ይክፈልን። ያው ጉባኤው የሚዘክረው ቅዱስ ዮሐንስ አፈወርቅን ነው። ስለ ዮሐንስ አፈወርቅ ታሪክ መናገር ለእናንተ ለቀባሪው እንደማርዳት ዮሐንስ አፈወርቅን በደንብ ሊገልጽ ይችላል እያሰብኩትን አንድ የመጽሐፍ ጥቅስ አንስተን ለመማማር እንሞክራለን። አምላካችን እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። በማቴዎስ ወንጌል ምዕራፍ 18 ላይ የቀረበ የሐዋርያትን ጥያቄ መነሻ አድርገን ነው የምንማረው። ሐዋርያት በዚህ በማቴዎስ ወንጌል ምዕራፍ 18 ላይ ወደ ክርስቶስ ቀርበው አንድ ጥያቄ ጠይቀውት ነበር። ጥያቄው ምንድነው? ጌታ ሆይ በመንግሥተ ሰማያት ከሁሉ የሚበልጠው ማን ይሆን ብለውት ነበር። እስኪ በሉ በመንግሥተ ሰማያት ከሁሉ የሚበልጠው ማን ይሆን? እንግዲህ ሐዋርያቱ ይህንን ጥያቄ ለክርስቶስ ለማቅረብ የፈለጉበት ወይም የተነሱበት የራሱ ምክንያት አለ። በማቴዎስ ወንጌል ምዕራፍ 17 የመጨረሻዎቹ ቁጥር ላይ ስናነብ ሐዋርያቱን ክርስቶስ ይዞ ወደ ቅፍርናሆም ገብቶ ነበር እና በቅፍርናሆም ከተማ ደግሞ የመቅደስ ግብር የሚባል የሚሰበሰብ ነበር እና ያ ቀረጥ የሚሰበስቡ ሰዎች አይሁድ ሐዋርያቱን ይጠሯቸውና በተለይ ቅዱስ ጴጥሮስን ጠርተውት መምህራችሁ 2 ዲናር አይገብርም ወይ ብለው ጥያቄ ያቀርቡለታል። እና ቅዱስ ጴጥሮስም ይከፍላል እያለ ከነሱ ጋር ሲከራከር አምላካችን ክርስቶስ ያየውና ወደ እርሱ ጠርቶ ስምዖን ሆይ ግብር መገበር የሚገባቸው እንግዶች ናቸው ወይስ ልጆች ናቸው በማለት ጠየቀው። ቅዱስ ጴጥሮስም አይ ልጆችማ እንዴት ግብር ይገብራሉ? መገበር ያለባቸው ማን ናቸው?
እንግዶች ናቸው አለው። ምን ማለት ነው? ይሰበሰብ የነበረው ለመቅደሱ በመቅደስ ውስጥ አገልግሎት ለሚያገኙ በመቅደስ ውስጥ እንግዶች ለሆኑት ስርዓት አምልኮ ለሚፈጽሙ ሰዎች ነው። አምላካችን ክርስቶስ ግን በዚያ መቅደስ ውስጥ ምንድን ነው? ልጅ ነው። ቤቴ ወይም ደግሞ የአባቴን ቤት የጸሎት ቤት ትባላለች በማለት ክርስቶስ እንደተናገረ የኦሪቱ መቅደስም ቢሆን የማ ቤት ነው? የአባቱ ቤት ነው። የአባቱ ቤት ደግሞ ማለት የማ ቤትም ጭምር የእርሱ ነው እና የአባት የሆነ ሁሉ የማን ነው? የልጅ ነው። ስለዚህ እኔ በዚያ እናንተ የመቅደስ ግብር በምትሰበስቡበት መቅደስ እኔ ባለቤት ነኝ፣ የአባቴ ቤት ነውና እንደ ሕጉ ከሆነ እኔ ግብር ላወጣ አይገባኝም ነበር፣ ግን አላወጣም። እኔ ቤቱ የአባቴ ቤት ነው የእኔ ቤት ነው ብል ደግሞ ይኸው ሌሎቹ ግብር እንዳይከፍሉ ያሳምጻል ብለው ለሞቴ ምክንያት እንዳያገኙ ሂድና በመቃጥን አሳ አጥምድ፣ ስታጠምድ ያገኘኸውን አሳ በአፉ ውስጥ 2 ስታቴር ታገኛለህ፣ አንደኛውን ለእኔ አንደኛውን ደግሞ ለአንተ ክፈል በማለት አምላካችን ክርስቶስ ቅዱስ ጴጥሮስን ላከው። ቅዱስ ጴጥሮስ እንደታዘዘው ወደ ባህር ሄደና አሳ አጠመደ። ሲያጠምድ ያገኘውን ትልቁን አሳፉን ሲከፍተው በአፉ ውስጥ 2 ስታቴር አግኝቷል እና አንደኛውን ለራሱ አንደኛውን ለማን ከፈለ? ለክርስቶስ ከፈለ። በጣም ብዙ ትርጉም ያለው ታሪክ ነው። እኛ ይሄን ስለማንፈልገው ለዛሬ እሱ መነሻችን ስላልሆነ እናልፈዋለን። ቅዱስ ጴጥሮስ ያገኘውን ሳንቲም ወስዶ ለራሱና ለክርስቶስ ግብር ሲከፍል ሌሎቹ ሐዋርያት ተመለከቱ እና በዚያችም ሰዓት ብሎ ነው የሚጀምረው ቅዱስ ማቴዎስ። የማቴዎስ ወንጌል ምዕራፍ 18 ቁጥር 1 ስታነቡት በዚያችም ሰዓት ደቀ መዛሙርቱ ወደ ክርስቶስ ቀርበው ጌታ ሆይ በመንግሥተ ሰማያት ከሁሉ የሚበልጠው ማን ይሆን አሉት ይላል። ምን ማለት ነው? ከኛ መካከል ጌታ ግብር የከፈለለት ለማ ብቻ ነው? ለጴጥሮስ ብቻ ነውና ለጴጥሮስ ብቻ ግብር መክፈሉ እርሱ ከኛ ቢበልጥ ነው ወይ? ከኛ የተሻለ ቢሆን ነው ወይ? ደግሞ በዚህ ምድር ለእርሱ ለይቶ ግብሩ እንደከፈለለት በሰማይ ደግሞ የተሻለ ጸጋ የተሻለ ዋጋ ይሰጠዋል ወይ? ከኛ መካከል ጴጥሮስ ይበልጣል ወይስ አይበልጥም የሚል አይነት ውስጣቸው ሐሳብ ስላደረባቸው ወደ ክርስቶስ መጡና ጌታ ሆይ በመንግሥተ ሰማያት ከሁሉ የሚበልጥ ማን ይሆን በማለት ሲጠይቁት ባለና ጥያቄያቸው ትክክል ነው። አምላካችን ክርስቶስም ለምን እንደዚህ ብላችሁ ትጠይቃላችሁ? እንዲህ ብላችሁ መጠየቅ የለባችሁም ብሎ ገስጾ አይደለም የመለሳቸው። በመንግሥተ ሰማያት ከሁሉ የሚበልጠው ማን እንደሆነ ክርስቶስ በምሳሌ ነው ሊያስረዳቸው የሞከረውና በቤተክርስቲያናችን በነገረ ቅዱሳን ትምህርት ቅዱሳን አባቶቻችን እንደ ስራቸው ተጋድሎ እንደፈጸሙት እንዳለፉበት ድካም እግዚአብሔር የተለያየ ክብር ይሰጣቸዋል። ቅዱስ ጳውሎስም ከአንደኛው ኮከብ ክብር የአንደኛው ምን ያደርጋል? ይበልጣል በማለት በቅዱሳን መካከል የጸጋ የዋጋ የእሴት መበላለጥ እንዳለ ሲናገር እናገኘዋለን። ስለዚህ በመንግሥተ ሰማያት ከሁሉ የሚበልጠው ማን ይሆን የሚለው የሐዋርያቱ ጥያቄ በትክክልም ደግሞ በቤተ ክርስቲያን ውስጥ ቅዱሳን በጸጋ እንደሚበላለጡ የሚያሳይም ሐሳብ ጭምር ነውና ሐዋርያቱ ይህን ጥያቄ እርስ በርስ ተወያይተው ተነጋግረው መልሱን ሊያገኙት አልቻሉም። ስለዚህ ጥያቄውን ይዘው ወደ ማን መጡ? ወደ ክርስቶስ መጡና ክርስቶስን ባለቤቱን በመንግሥተ ሰማያት ከሁሉ የሚበልጠው ማን ነው ብሎ ሲጠይቁት እናያለን። በዚህ የሐዋርያት ጥያቄ ውስጥ የምንማራቸው በጣም ብዙ ነገሮች አሉ። አንደኛ በቅዱሳን መካከል እንደየድካማቸው እንደየስራቸው የክብር መበላለጥ እንዳለ ለዚህ ምሳሌ ሆኖ ከሚያስረዱን ደግሞ አባቶች መካከል ክብር ይግባውና ቅዱስ ዮሐንስ አፈወርቅ አንደኛው ነው። ቅዱስ ዮሐንስ አፈወርቅ እጅግ በጣም የተለየ ጸጋና ክብር እንዳለው የምትመለከቱት በዚህ በታሪክ አምድ ላይ በመጽሐፉ የታሪክ አምድ ላይ የምናገኘው አንድ በጣም የሚያስደስት ታሪክ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። እንደ መድገም ይሁንና አጥቃ በምትባል ቅዱስ ዮሐንስ አፈወርቅ ተግዞበት በነበረ ደሴት ላይ ያገለግል የነበረ አንድ መነኩሴ ነበር እና ይህ መነኩሴ ቅዱስ ዮሐንስ አፈወርቅ ካረፈ በኋላ ሁል ጊዜ ስለ ዮሐንስ እያሰበ ያዝን ነበር። እንደው ድፍረቱ ጠቅሞት ይሆን ወይ? እሱ ነገስታትን ሳያፍር ነበር ምንም ያደርጋቸው፣ ሳያፍር ሳይፈራ ይገስጻቸው ነበር እና እንደዚህ ደፍሮ ሕግ መንፈሳዊ ለማስጠበቅ መጋደሉ ምን አይነት ዋጋ ሰጥቶት ይሆን እያለ ሁል ጊዜ ይጨነቅና ያስብ ነበር። አንድ ቀን የእግዚአብሔር መልአክ መጣና ይህንን መነኩሴ ከባጸደ ሥጋ እያለ ሳይሞት ማለት ነው ወደ ገነት ይዞት ሄደ። ወደ ቅዱሳን በዓት ይዞት ሄደ። በገነት ያሉትን ቅዱሳን ያስጎበኘው ጀመርና በገነት ያሉትን ቅዱሳን ሁሉ ጎበኘ፣ አየ። ልክ ግን ከገነት ሊወጣ ሲል ሲመለከተው መልአኩ አዝኗል እና ገነት ገብቶ ደግሞ አዝኖ መውጣት ይቻላል? ይቻላል? አይቻልም። አልገባንም እኛ ግን ገነት የተድላ የደስታ ቦታ ነችና እዛ ገብቶ እንዴት ሰው አዝኖ ይወጣል?
መነኩሴውን ሲያዩ መልአኩ አዝነዋል። ለምንድን ነው ያዘንከው ብሎ ሲጠይቀው አይ ባየሁት ነገር ደስ ብሎኛል፣ ግን ስመጣ ተስፋ ያደረግኩት ነገር ነበረ። ዮሐንስ አፈወርቅን አያዋለሁ ብዬ ነበርና ያ ድፍረቱ ለቤተክርስቲያን በጣም ይከፍል የነበረው ዋጋ እንዴት ሆኖ ጠቅሞታል? እግዚአብሔር ምን አይነት ዋጋ ሰጥቶት ይሆን እያልኩ ሁል ጊዜ ይጨነቅ ነበርና ሁሉንም አባቶች ብመለከትም ዮሐንስን ግን አላየሁትም ብሎ መለሰልኝ። እና መልአኩ ምን አለው? ዮሐንስ አፈወርቅንማ ለባሴ ሥጋ ገባሬ ንስሐ አይመለከተውም። ዮሐንስ አፈወርቅን አንተ የምታየው አሁን ንስሐ መግባት በሚስማማው በዚህ በለበስከው ሥጋ ሳይሆን ከሞትክ በኋላ በነፍስ ክብር ነው ዮሐንስ የምታየው ብሎታል። እና ቅዱስ ዮሐንስ እጅግ በጣም የተለየ ተጋድሎ የነበረው አባት ስለሆነ የዮሐንስን ክብር ለማየት ያ መነኩሴ ምን ማድረግ ነበረበት ማለት ነው? እስኪሞት መጠበቅ ነበረበት ማለት ነው። እና እንደዚህ እግዚአብሔር ቅዱሳኑን ያገለግሉትን ያከብራል አያከብርም? እንደነ እንጦንስ ያሉትን እንጦንስን ልክ እንደዚሁ ተመሳሳይ ታሪክ አለ ስለ እንጦንስም። እንጦንስንም ማየት የሚፈልግ አንድ መነኩሴ ነበርና በኋላ የእግዚአብሔር መልአክ ወስዶ በገነት ያሉትን ቅዱሳን ሲያሳየው እንጦንስን አላሳየውም። እና እንጦንስን እንኳ አላየሁትም ብሎ መልአኩን ሲጠይቀው እንጦንስን ማየት ማንም ማየትም እግዚአብሔርም ማየት ነው በማለት መልሶለታል። እና እግዚአብሔር እንደዚህ በጸጋ የሚያከብራቸው ታላላቅ ቅዱሳን አሉ። ከነዚያ መካከል አንደኛው ቅዱስ ዮሐንስ አፈወርቅ ነውና ዮሐንስ አፈወርቅ በሰማይ ካሉ በጣም የሚበልጥ ጸጋ ካላቸው ቅዱሳን መካከል አንደኛውን በረከቱ ይደርብን። ስለዚህ ጸጋ መበላለጥ አለ እና ሐዋርያቱ ይህን ጥያቄ ይዘው ነው ወደ ክርስቶስ የቀረቡት የነበረው። ሐዋርያቱ የሚያስተምሩን ነገር ምንድነው? አንዳንድ ጊዜ በእኛ መካከል የሚፈጠሩ ጥያቄ የሚያጭሩ ሐሳቦች ይኖራሉ። እኛ እርስ በርሳችን ልንመልሳቸው ማንችላቸው፣ እርስ በርስ ብንወያይ፣ መጻሕፍትን ብናነብ፣ ወደ መምህራን ቤተክርስቲያን ብንሄድ አንዳንድ ጊዜ መልሳቸውን ቶሎ ልናገኝ የማንችላቸው ጥያቄዎች ይኖራሉና ጥያቄ በብዙ መንገድ ይመለሳል። እርስ በርስ በመወያየት በመጠያየቅ ይመለሳል። መጻሕፍትን በማንበብ ይመለሳል። ወደ ቤተክርስቲያን ሊቃውንት ቀረብ ብሎ በመጠየቅ ይመለሳል። ግን በዚህ ሁሉ መንገድ ደግሞ መልስ ባታገኙ ሌላኛው አማራጭ ደግሞ ጥያቄን ይዞ ወደ ማን መቅረብ ነው? ወደ ክርስቶስ መቅረብ በጸሎት ነው። ስለዚህ ጥያቄ የሚመለሰው በጸሎትም ጭምር ሐዋርያቱ ወደ ክርስቶስ ነው ጥያቄያቸውን ይዘው የመጡትና ለዚህ በጣም ትልቅ አብነት እንደሚሆኑ አንድ ቤተክርስቲያን ሊቅ ይናገራል። ስለዚህ ሐዋርያቱ መጥተው ጌታ ሆይ በመንግሥተ ሰማያት ከሁሉ የሚበልጠው ማን ነው በማለት ሲጠይቁ እናገኛለን። እና አምላካችን ክርስቶስ ይሄ ትክክለኛ ጥያቄ አይደለም ብሎ ጥያቄያቸውን አላጣጣልባቸውም። ይልቅ በምሳሌ ሊያስረዳቸው በመካከላቸው ሕፃን አቆመ ይላል። ያ ሕፃን በቤተክርስቲያን ትውፊት ቅዱስ አግናጢዮስ ምጥው ለአንበሳ ነው፣ ወይም ለአንበሳ የተሰጠው ቅዱስ አግናጢዮስ ነው። በልጅነቱ ነው። አምላካችን ክርስቶስ ያን ሕፃን በመካከላቸው አቆመ። እዚህ ሕፃን ካልሆናችሁ ካልተመለሳችሁ ወደ እግዚአብሔር መንግሥት ልትገቡ አትችሉም በማለት ያን ሕፃን ለትህትና ምሳሌ አድርጎ ክርስቶስ ያቀርበው ትመለከታላችሁና እንደዚህ ሕፃን ራሳችሁን ካላዋረዳችሁ ዝቅ ዝቅ ካላደረጋችሁ ወደ እግዚአብሔር መንግሥት አትገቡም፣ በመንግሥተ ሰማያትም ብልጫ አይኖራችሁም በማለት ለሁለት ነገር ሕፃኑ ምሳሌ ያደርገዋል። አንደኛ ወደ እግዚአብሔር መንግሥት ለመግባት እንደምን መሆን ያስፈልጋል? እንደ ሕፃናት መሆን ያስፈልጋል። ወደ እግዚአብሔር መንግሥት ከገቡ በኋላም ደግሞ የምትበልጠዋን ጸጋ ለማግኘት ደግሞ እንደ ሕፃናት ራስን ምን ማድረግ ማዋረድ ያስፈልጋል ማለት ነው። ሕፃናት እኮ ለቅድስና ለንጽህና ምሳሌ ሆኖ በመጽሐፍት ላይ ተጠቅሶ ታገኛላችሁ። በዜና አበው ብታነቡ መንፈስ ቅዱስ በሕፃን አምሳል ሲገለጥ ትመለከታላችሁ። ቅርባችን ባሉ እንኳን እንደነ ግብፅ ባሉት አብያተ ክርስቲያን ደግሞ ለምሳሌ ፓትርያርክ ሲሾሙ የመጨረሻውን ዕጣ የሚያወጣው ማን ነው? ማን ነው የሚያወጣው? ሕፃን ነው የሚያወጣው። እና ለምን ተብሎ ሲጠየቁ ሕፃኑ የመንፈስ ቅዱስ ምሳሌ ነው ይላል። እና ሕፃናት በመንፈስ ቅዱስ ይመሰላሉ። በእኛም ደግሞ በመጽሐፍተ መነኮሳት የተቀመጡ በጣም ብዙ ደግሞ ትምህርቶች አሉ ከሕፃናት ጋር የሚያያዙ። ለምሳሌ አረጋዊ መንፈሳዊ ቅዱሳን አባቶቻችን ወደ መጨረሻው የብቃት ደረጃ ሲደርሱ እንደ ሕፃናት ይሆናሉ ይላል። እንደምን ይሆናሉ? ንጽሐ ሥጋ፣ ንጽሐ ነፍስና ንጽሐ ልቡና ነው መጨረሻው። ልክ ንጽሐ ልቡና ላይ ሲደርሱ እንደ ሕፃናት ይሆናሉ በማለት ይናገራል። እንደ ሕፃናት ይሆናሉ ማለት ምን ማለት ነው? ሕፃናት ለዚህ ዓለም ነገር አዲስ ናቸው አይደል? ለዚህ ዓለም እውቀት አዲስ ነው የሚሆኑት። ሁሉን ነገር ቀስ እያደረግን እያስተማርን ነው የምናስተዋውቃቸው ሕፃናት። እና ቅዱሳን አባቶቻችንም ልክ እዚህ ደረጃ ላይ ሲደርሱ ብዙ ተጋድሎ ይቀንስላቸዋል ማለት ሰይጣንም ፈተናውን እየቀነሰ ይመጣል። ምክንያቱም ሰውነታቸው እሳት ወደ መሆን እየተቀየረ ስለሚመጣ ወደ እነርሱ ለመቅረብ ራሱ ሰይጣን ይቸገራል። እና ቅዱሳን አባቶቻችን ልክ እዚህ ንጽሐ ልቡና ላይ ሲደርሱ ብዙ ስራቸው የሚሆነው በጣም የረቀቁ እና ከባድ የሆኑ ምስጢራትን ማየት ይጀምራሉ። መላእክት ከነሱ ጋር ወዳጅ ይሆኗቸዋል። ወዳጅ
ያማክሯቸዋል መላእክት ማለት ነው። እና በዚህ ደረጃ ላይ እያሉ ቅዱሳን አባቶቻችን ከሚያዩቸው መንፈሳዊ ምስጢራት ራእያት የተነሳ የዚህ ዓለም እውቀት ቀስ እያለ እየተዘነጋቸው ይመጣል። እየተዘነጋቸው ስለሚመጣ ለዚህ ዓለም እውቀት እንደ ሕፃናት ይሆናሉ። እንደምን ይሆናሉ? እንደምን ይሆናሉ? ምን ማለት ነው? በመብላትና ባለመብላት መካከል እንኳን ያለውን ልዩነት እስኪዘነጉ ይደርሳሉ ማለት ነው። ከሕግ በላይ ይሆናሉ። አሁን ጾም እኮ እኛን ነው የሚያከራክረን አይደል? ቅዱሳን ግን ጾሞ ከምን በላይ ይሆናሉ? የጾም ጉዳይ እነሱ ጋር የሚያከራክር አይሆንም፣ ከሕግ በላይ ይሆናል። ምክንያቱም ልብላ የሚል የሚያስጨንቅ ነገር የለም እነሱ ጋር በኋላ እና በእኛ መጽሐፍተ መነኮሳት ላይ እንደተቀመጠልን ለምሳሌ አንድ አባት በዚህ ደረጃ ስለነበር እዚህ ብቃት ላይ ሲደርሱ ቅዱሳን አባቶቻችን የሚጠብቃቸው የሚረዳቸው ሰው ይመደብላቸዋል። ምክንያቱም የዚህን ዓለም ነገር ምን ስለሚያረጉት ስለሚረሱት። ልክ እኛ ለምሳሌ አንድ ሕፃን ልጅ 4 ዓመት 3 ዓመት ወይ 2 ዓመት የሆነውን ሕፃን ልጅ 1 ዓመት የሆነውን ሕፃን ልጅ አምጥታችሁ ቁርሱን አብልታችሁት ከዚያ ከትንሽ ከ20 ደቂቃ በኋላ ቁርስህን በላ ወይ ብላችሁ ብትጠይቁት ምን ብሎ ይመልስላችኋል? ምን ይላል? ቁርስህን በላ ወይ ብትሉት ምን ይላል? ሁለት መልስ ነው የሚኖረው አይደል? ወይ በልቻለሁ ወይ አልበላውም የሚለውም ግን ብዙ ጊዜ ይጠበቃል ከሕፃናት እና አልበላውም ሲል ያበሳጫችኋል። ይሄ እንደው በልቶ የማያስመሰግን ምናምን ትላላችሁ? አያስብልም። ምክንያቱም ሕፃኑ ቁርስ በመብላትና ባለመብላት መካከል ያለውን ልዩነት ገና አላወቀውም። እኛንን ኢንትሮዲውስ የምናደርገው ቀስ እያለን የምናስተዋውቀው እኛንን እና ቅዱሳን አባቶቻችን እዚህ የብቃት ደረጃ ላይ ሲደርሱ በመብላትና ባለመብላት መካከል እንኳን ያለውን ልዩነት እስኪዘነጉት ድረስ ይደርሳሉ እና እንደ ሕፃናት ይሆናሉ በማለት አረጋዊ መንፈሳዊ አባ ዮሐንስ ሳባ ይናገራል። ስለዚህ ሕፃናት ለንጽህና ለቅድስና ምሳሌዎች ስለሆኑ ክርስቶስ ከነዚህ ሕፃናት መካከል ነው አንደኛውን በመካከላችሁ አቁሞ እንደዚህ ሕፃን ልጅ ካልሆናችሁ ራሳችሁን ካላዋረዳችሁ በእግዚአብሔር መንግሥት ምን የላችሁም ያ ብልጫ የላችሁም ብሎ ለሐዋርያቱ የነገራቸው። ሐዋርያቱ ግን ክርስቶስ ይህን መልስ ቢመልስላቸውም እነሱ ከልባቸው ግን አልወሰዱትም ነበር። በማቴዎስ ወንጌል ምዕራፍ 18 ነው ይሄን የመለሰላቸው። ምዕራፍ 19 ላይ ስታነቡ ደግሞ አንድ ሕግ አውቃለሁ ብሎ ራሱን የሚያመጻድቅ ሰው ወደ ክርስቶስ ቀርቦ ጥያቄ ጠይቀዋል። ጌታ ሆይ ወይም መምህር ሆይ ወደ ዘላለም ሕይወት እንድገባ ምን መልካም ነገር ላድርግ ይለዋል። ወዴት እንድገባ? የዘላለም ሕይወትን እንዳገኝ ወደ ዘላለም ሕይወት እንድገባ ምን መልካም ነገር ላድርግ አለው እና ይህ ሰው ይህ ጎበዝ ወጣት ሳያውቅ ቀርቶ አይደለም ወደ ክርስቶስ ቀርቦ የጠየቀው። አመጣጡ ክርስቶስን ለመፈተን ነው። ይህ ሁሉ ገበያ ሕዝብ የሚከተለው እኛ ከምናውቀው ሙሴ ከነገረን ከኦሪት ሕግጋት የተለየ ለሕዝቡ ምን እየነገራቸው ነው? እስኪ ቀረብ ብዬ ልፈትነው ልመርምረው ብሎ ወደ ክርስቶስ ቀረበና ወደ እግዚአብሔር መንግሥት እንድገባ ዘላለም ሕይወትን እንዳገኝ ምን መልካም ነገር ላድርግ? እስኪ ምን ትመክረኛለህ? እና አምላካችን ክርስቶስ አመጣጡን ስላወቀ ምን ብሎ መለሰለት? ስለ መልካም ነገር ለምን ትጠይቀኛለህ? መልካም ነገር ስንት ነው አለ። መልካም ነገር አንድ ነው አለ። መልካም ነገር አንድ ነው የሚለው በጣም ብዙ ትርጉሞች አሉት። በነገራችን ላይ አሁን በእኛ ዘንድ ያለው መልካም ነገር አንድ ነው ወይስ ብዙ ነው? በጣም ብዙ ነው። ብዙ ግን የሆነው እኛ መልካም ነገርን ስለምንወድ አይደለም፣ አስተሳሰባችን አንጻራዊ ስለሆነ ነው። ምን ማለት ነው? ለምሳሌ አንዳንድ ጊዜ በጣም መጥፎ ማንላቸውን ነገሮች ወደ መልካም ለማምጣት ወይም መልካም ብሎ ለመጥራት ብዙ ጊዜ አንቸገርም። እኛ መሳደብ መጥፎ ነው አይደለም? ምሳሌ እኮ ነው። መሳደብ አይቻልም። መሳደብ መጥፎ ነው። እሺ መማታትስ? እጅ ማሳለፍ? እሺ መሳደብ መጥፎ ነው፣ እጅ ማሳለፍም ዱላም መጥፎ ነው። እሺ ከሁለቱ ምረጡ ብትባሉ የትኛውን ትመርጣላችሁ? እሺ ከሁለቱ በጣም መጥፎ የትኛው እንደደረሰብን ነው አይደል? ጥሩ የተሰደበ ሰው አረ ስድብ ክፉ ነው ይላል። ጥሩ ደግሞ ያገኘ ሰው ያን ደግሞ መሳደብና እጅ ማሳለፍ ሁለቱም በደሎች ናቸው፣ ሕግ መተላለፍ ኃጢአቶች ናቸው። ግን አንድ ሰው ስድብን የሚጠላ ሰው አለ። ስድብን የሚጠላ ሰው የሚማታን ሰው ከስድብ ጥላቸው የተነሳ ሊያመሰግነው ይችላል፣ የተሻለ ነው ይላል። ለምሳሌ እገሌ ክፉ ነው፣ ምላሱ አጥንት ይሰብራል፣ ንግግሩ ስር የሚነቅል ነው፣ እገሌ ግን ሞኝ እኮ ነው፣ እንደሱ ቢጣላ በቃ እንደው በጥፊ ልምታ ቢል ነው እንጂ ሌላም እኮ ምንም የሚያውቀው ነገር የለም ይላል። ምን የሚጠላው? ስድብ የሚጠላው። ዱላ የሚጠላው ደግሞ እገሌ ክፉ ነው፣ ከያዘ አይለቅም ይላል። ከያዘ አይለቅም። ግን እገሌ ግን ምስኪን እኮ ነው፣ ዝም ብሎ አፉ ይናገራል እንጂ ሆዱ ግን ምንድን ነው? ሆዱ ባዶ ነው ይላል። እና ስድብ ለሚጠላው የሚማታ ሰው ስድብ ከሚሳደበው ሰው ይልቅ ምንድን ነው? ጻድቅ ነው፣ ይሻላል፣ በጎ ሰው ነው።
ዱላ የሚጠላው ደግሞ ከሚማታው ይልቅ የሚሳደበው ሰው ምን ያደርገዋል? ይሻለዋል። ለሱ በጎ ጻድቅ የሆነ ሰው ነውና የኛ ቀመር ምንድነው? ከበጣም መጥፎ ምን ያደርጋል? ይሻላል። መጥፎ ይሻላል። ስለዚህ በአንጻራዊ ስለሆነ የምናስቀምጠው አንዳንድ ጊዜ እኛ በጎ ብለን የምናስበው ነገር በእግዚአብሔር ፊት ግን ምን ሊያደርግ ይችላል? የሚያስቀጣ ጸጋን የሚያስወስድ በደል ሊሆን ይችላል። እና የኛ ሐሳባችን አመለካከታችን አንጻራዊ ስለሆነ እኛ በጎ ብለን የምናስቀምጣቸው በጣም የበዙት እኛ ለበጎ ነገር የተመቸነውን ሳይሆን በአንጻሩ ስለምናስብ ነው። ከበጣም መጥፎ ይሻላል እያልን ያስቀምጥናቸው እነዛን ነገሮችና በእግዚአብሔር ዘንድ ያለው መልካምነትን ስንት ነው? በቃ ሌላ ምንም በጎ የሆነውን ብቻ መርጦ ማድረግ ነው። በእግዚአብሔር ፊት ሌላ አማራጭ የለንም። እና ስለ መልካም ነገር ለምን ትጠይቀኛለህ? መልካም ነገር ስንት ነው? አንድ ነው። በሕግ የተጻፈውን እንዴት ታነበዋለህ አለው አምላካችን ክርስቶስ። እንዴት ታነበዋለህ? ታውቀዋለህ ሕጉን። ስለዚህ ያ የምታውቀውን ያነበብከውን ሕግ ሂድና ፈጽም አለ። እንደዛ ሲለው አይ እነሱንማ ከልጅነት ጀምሬ ስፈጽማቸውን ያደግኩት ሲለው፣ በዚያ አምላካችን ክርስቶስ ባለው ላይ አድርጌዋለሁ ባለው ሕግ ላይ ሌላ ደግሞ ፍጹምነትን የሚያሰጥ ሕግ ጨመረለት። እሱ ምንድን ነው? እንግዲያውስ ፍጹም ለመሆን የምትወድ ከሆነ ያለን ሁሉ ሽጥና ለድሆች ምን አድርግ? ስጥ፣ ተመልሰህም ተከተለኝ አለው። እና የክርስቶስ ንግግር በጣም የሚደንቅ ነው። ምጽዋት ብቻውን ፍጹምነትን ሊያመጣ ይችላል? አሁን በታሪክ እኮ በጣም ትልልቅ ገንዘብን የናቁ መኖ ጥሪት ላይ የነበሩ እነ ሶቅራጥስ ሌሎችንም ፈላስፎችን ማንሳት ይቻላል። በጣም ለገንዘብ የተዋረደ አመለካከት የነበራቸው በቃ ገንዘብ አያስፈልግም ያሉ ውሃ የሚጠጡበትን እንኳን ኩባያ ልክ አንድ ሕፃን ልጅ ከባህር ዳር ቁጭ ብሎ በእጁ እልፍኝ እየቀዳ ውሃ ሲጠጣ ሲመለከተው ቴለካስ ውሃ ሞኝ ሆኗል በእጅ የሚታፈን እኔ ዝም ብዬ ቅል ይዤ እዞራለሁ ብሎ ያንን ቅሉን ጥሎ ድሃ ሆኖ የኖሩ በጣም ትልልቅ ፈላስፎች አሉ። ግን እነዚህ ፈላስፎች አሁን ገንዘብ ስለናቁ ለወዳጆቻቸው መልካም ነገር ማድረግ ስለቻሉ ይጸድቃሉ ወይም ወደ እግዚአብሔር መንግስት ይገባሉ ማለት አይደለም። እና አንድ ሰው ገንዘብን መናቁ ጥሩ ነው በጣም ነገር ግን ገንዘብን መናቅ ብቻ ሳይሆን ማንን መከተል ያስፈልጋል? ክርስቶስን መከተል ያስፈልጋል። ስለዚህ ያለን ሁሉ ሽጥና ለምኖች ስጥ፣ ለድሆች ስጥ፣ ከዚያስ ተመልሰ ምን አድርገኝ? ተመልሰ ደግሞ ተከተለኝ ብሎ አምላካችን ክርስቶስ ይህን ሕግ ሲሰጠው ተናደደ በጣም ያ ሰው። ምክንያቱም ያለው ሀብት ንብረት ላይ መጨከን እንደማይችል ያውቀዋል። እና ፊቱ በሐዘን እንደምን ወደ መጣበት ሲመለስ ቅዱስ ጴጥሮስ ፈጠና አለና ጌታ ሆይ እኛ ያለንን ሁሉ ትተን ተከተልን፣ እንኪያስ ምን እናገኛለን አለ። ይህ ሰው አንተን መከተል ያልቻለው ያለውን ነገር መተው ስለከበደው ነው። እኛ ግን ያለንን ሁሉ ምን አድርገናል? ትተናል ላንተ ብለን እና ምን እናገኛለን አለ። አሁን ቅዱስ ጴጥሮስ ይህን መናገሩ በጣም የሚያስደንቅ ነው። ቅዱስ ጴጥሮስ ከገሊላ መንደር የተገኘ ሰው ነው። የገሊላ ሰዎች ናቸው አብዛኞቹ ሐዋርያት። ስራቸው አሳ ማጥመድ ነው። አሳ ማጥመድ ደግሞ በእስራኤል ውስጥ በጣም ዝቅተኛ ኑሮ የሚኖሩ ሰዎች ከሚሰሯቸው ስራዎች መካከል አንደኛው አሳ ማጥመድ ነው። ሌላው እረኝነት ነው። እና ቅዱስ ጴጥሮስ ምንም ያልነበረው ሰው ነው። ድሃ ነው። ቢኖረው ታንኳ ነው ይላሉ አባቶቻችን። ቢኖረው መረብ ነው። ታንኳ ሲኖረው እንግዲህ ትንሽ ከፍ ሲል ነው ከመረቡ ያደገ ማለት እና የነበረው መረብ ነው። ቅዱስ ጴጥሮስ ግን ምን አለ? እኛ ግን ያለንን ሁሉ ምን አረግን ይላል? ትተን ተከተልን ይላል። እና ብዙ ነገር የተው አይመስልም? አሁን ይሄን ሁሉ ሲባል ብዙ ነገር ነው አይደለም? ይመስላል አይመስልም? አንድ በጣም ተንኮለኛ ተማሪ ነበር ይባላልና ይሄ ተማሪ ምንድነው? አንድ መምህር ነበሩት፣ አይነ ስውር ናቸው። እና ተንኮለኛ ስለነበር ለእሳቸው የሚገባውን የሚደርሳቸው እንዳረጉት ሲያመጣላቸው እሱም አብሯቸው ስለሚኖር ከእሳቸው ይካፈልና ይበላ ነበርና ይዞ ሲመጣ ምን ይላል? ይህንን ለእርሶ ይላል። የሰማችሁ ይቺ ደግሞ ለእኔ ይላል። እና ሁል ጊዜ ሲመጣ ይሄን ለእርሶ ይችን ለእኔ ይላል ሁሌ። እና እኚህ መምህር ከበዳቸው በጣም እየጎዱት እንደሆኑ ማሰብ ጀመሩ። እሱ በጣም ትንሽ እየበላ ነው የሚያድረው፣ ለእኔ ብዙ ምን አድርገው ብዙን እየከፈለ ብዙን እየሰጠ ለእኔ እሱ ግን ትንሽ ነው የሚበላው ብለው ተጨነቁና አንድ ቀን ዳቦ ነው ይዞ የመጣ የነበረው። ይሄን ለእርሶ ይችን ለእኔ ሲል ኧረ በፍጹም ዛሬማ አንተ ተጎድተህ አታድርም አሉና እጁን ቀጨም ማድረግ ይችን ለእኔ ያለው ማለት ሲይዙት ለካስ የተገላቢጦሽ የእሱ በጣም ትልቅ ነው። የእሳቸውስ በቃል የደገፈው የእሳቸውን አያችሁ፣ ይሄንም ያህል ብሎ የደገፈው የእሳቸውን በቃል እና እንደው በቃ በንክሻ በደንብ ቀጡት ይባላል። ስለዚህ ይሄንም ያህል ይሄ ሁሉ ምናምን ሲባል ትልቅ ነገር ነው አይደለም? እና ቅዱስ ጴጥሮስ
ያለንን ሁሉ ትተን ተከተልን ሲል ሁሉ ሲል በጣም ብዙ ነገር የተወ ይመስላል፣ ግን የተወ መረብ ነው። ለቅዱስ ጴጥሮስ ግን መረቡ ሁሉ ነገሩ ነች አይደለችም? ሁሉ ነገር መሆን ብቻ አይደለም። በነገራችን ላይ ቅዱስ ጴጥሮስ ከመረቡ ጀርባ የተወ በጣም ትልቅ ነገር አለ። እሱም ምንድነው ካላችሁ የባለጠግነት ምኞቱ ነው። አሁን ብዙዎች ቤተክርስቲያን የማይመጡት ቃለ እግዚአብሔር የማይማሩት ቅዳሴ የማያስቀድሱት ሰርክ ጸሎት ላይ መጥተው የማይሳተፉበት ምክንያት ኑሮ እኮ ተመቻችቶላቸው አይደለም ነው አይደለም። እቤት ያለው ነገር በጣም ምቹ ስለሆነ ከቤተክርስቲያን ስለሚያስቀር ምናምን እኮ አይደለም። ኑሮን ለማመቻቸት ብለው ነው አይደል የሚቀሩት አይደል? ኦቨርታይሙ እያታለለን ነው ቤተክርስቲያን ቅዳሴ እንዳንመጣ የሚያደርገን። ብዙዎቻችንን ቤተክርስቲያን መጥተን እንዳናገለግል ቃለ እግዚአብሔር እንዳንማር የሚያደርገን ያለንበት ምቹ ኑሮ ሳይሆን የባለጠግነት ምኞታችንን ነው። ነገ ከነገ ወዲያ ህይወቴን የተሻለ ለማድረግ መስራት አለብኝ የሚል ምኞት ስላለብን ነው። እና ይሄ ምኞት ብዙዎቹን ወደኋላ ያስቀራቸዋል። ቅዱስ ጴጥሮስ ለጊዜው መረብ ነው ያለው፣ ግን ተስፋ አለ። ልክ በዛሬ ዘመን አንድ ሰው በጣም ያነሰ ደሞዝ የሚከፈለው ቢሆን ይሰራል። የሚሰራው ደሞዙ የሚከፈለው ስለሚበቃው አይደለም። ነገ ከነገ ወዲያ በስራ ልምዴን አሻሽዬ እንደገና ደግሞ ተምሬ የተሻለ ደሞዝ ምን አደርጋለሁ አገኛለሁ በሚል ተስፋ ነው ዛሬ በትንሽ ደሞዝ የሚሰራው። ቅዱስ ጴጥሮስ በዚያ ጊዜ የነበረው መረብ ቢሆንም የሚያገኘው ገቢ ትንሽ ቢሆንም ግን ልቡ ውስጥ ግን የባለጠግነት ተስፋ ግን ነበረው። ነገ ከነገ ወዲያ ሰርቼ የተሻለ ገቢ ምን አደርጋለሁ አገኛለሁ፣ ስራዬን አሳድጋለሁ የሚል ተስፋ ነበረው በልቡ። ክርስቶስ መጥቶ ተከተሉኝ ባለ ጊዜ ቅዱስ ጴጥሮስ የጣለው መረቡን ብቻ ሳይሆን የባለጠግነት ምኞቱንም ጭምር ነው። ነገ ከነገ ወዲያ ሰርቼ ያልፍልኛል የሚለውን ያንን ምኞቱን ምን አደረገ? ስለ ክርስቶስ ብሎ ጣለ። እኛም ይሄ ነው አያችሁ የሚያስፈልገን ያለን ነገር ብቻ ሳይሆን ወደፊት እናገኘዋለን ብለን በጣም ተስፋ ከምናደርገው ነገር መክፈል አለብን። ለማን? ለእግዚአብሔር መክፈል አለብን እኮ። የፈቃድ መስዋዕት ለእግዚአብሔር ማቅረብ ይጠበቅብናል። የባለጠግነት ምኞታችንን እንቶ አይደለም እንደ ቅዱስ ጴጥሮስ እነሱ በመናኝ ይመሰላል። ባንቶ እንኳን ቢያንስ ግን ምን እናርገው? እንክፈለው፣ ቤተክርስቲያን እንዳያስቀረን ማለት። እና ቅዱስ ጴጥሮስ ያለንን ሁሉ ትተን ምን አረግናል? ተስፋውን ሁሉ ባለጠጋ እንሆናለን፣ ይህን ዓለም እንገዛለን የሚለውን ተስፋ ሁሉ ትተን አንተን ተከተልን ስለምትበልጥብን እና ምን እናገኛለን በማለት ቅዱስ ጴጥሮስ ጠየቀው። በዚህ ጊዜ አምላካችን ክርስቶስ እናንተማ በዳግም ልደት የሰው ልጅ በክብር ሲመጣ በ12 ዙፋን ላይ ተቀምጣችሁ በ12ቱ ነገደ እስራኤል ምን ታደርጋላችሁ? ትፈርዳላችኋል። ይሄ ትልቅ በጣም ትልቅ ስጦታ ነው። እግዚአብሔር እንደዚህ ነው አሰጣጡ። እኛ ምንቶ መረቡን ነው፣ እግዚአብሔር የሚሰጠን ደግሞ ሰማያዊ ምንድን ነው? ሰማያዊ ዙፋን ነው። ለዚያ ነው በጥቂቱ ታምናሃልና በብዙ ምን አደርግሃለሁ። እኛ በምድር ላይ ያሉ ነገሮች ሁሉ ስለ እግዚአብሔር ብለን የምንተዋቸው ነገሮች ሁሉ አነሰም በዛም ጥቂት ነው ለእግዚአብሔር ነው አይደለም። ከምናገኘው ዘላለማዊ ሕይወት አንጻር ከተማ የሚገዛም ሰው ቢኖር በጣም በደሳሳ ውስጥ የሚኖርም ሰው ቢሆን ሁለቱም የሚተዉት ነገር እግዚአብሔር ከሚሰጠን ዋጋ በረከት ዘላለማዊ ሕይወት አንጻር በጣም ምንድነው? ትንሽ ነው። ለዚያ ነው በጥቂቱ ታምናሃል የሚለው። በዚህ ዓለም ላይ ባለን ነገሮች ሁሉ ስንታመን እሱን ስተው እግዚአብሔር ጥቂት አድርጎ ነው የሚያየው፣ እሱን ከዘላለም ሕይወት ስለማይበልጥ። ስለዚህ እግዚአብሔር በጥቂቱ ስንታመን በብዙ ይሾመናል። ቅዱስ ጴጥሮስ እና ሌሎቹ ወንድሞቹ ሐዋርያት የተዉት መረባቸውን ነበር። ክርስቶስ ግን ለነሱ ሊሰጥ ያዘጋጀው ደግሞ ምንድነው? ሰማያዊ ዙፋን። ስለዚህ የሰው ልጅ በክብር ሲመጣ በ12 ዙፋን ተቀምጣችሁ በ12ቱ ነገደ እስራኤል ላይ ትፈርዳላችሁ ማለት ክርስቶስ ለሐዋርያቱ የሚጠበቃቸውን ክብር ነገራቸው እና ይህን ሲናገር ግን ልብ በሉ ጠያቂው ቅዱስ ጴጥሮስ። ክርስቶስ ግን ሲመልስ የመለሰው ለስንቱ ነው? ለ12ቱ ሐዋርያትም የተዘጋጀውን ክብር ነበር የተናገረው። ግን ሐዋርያት በዚያ ጊዜ ገና ተማሪዎች ስለነበሩ ልባቸው በትምህርት ስላልጸና ቅዱስ ጴጥሮስ ቀድሞ ስለጠየቀ በኋላ እግዚአብሔር የክብር ዙፋን ሲያከፋፍለን ለሱ የተሻለችዋ እንደው ከፍ የምትለዋን ይሰጠው ይሆን ብለው ተጨነቁ። በማቴዎስ ወንጌል ምዕራፍ 20 ላይ ስታነቡ ምዕራፍ 19 ነው አይደል ያነበብኩላችሁ። ምዕራፍ 20 ላይ ስታነቡ ክርስቶስ የሚጀምረው የወይን እርሻ ባለውና ሰራተኞችን መቅጠር በሚፈልግ በአንድ ሰው ምሳሌ እና ይህ ሰው ወደ እርሻው ሰራተኞችን መቅጠር ስለሚፈልግ ወጣ። ከወጣ በኋላ በጠዋት በ12 ሰዓት ወጥቶ አግኝቶ የቀጠራቸዋሉ። 3 ሰዓትም አግኝቶ የቀጠራቸዋሉ። 6 ሰዓትም ወጥቶ አግኝቶ የቀጠራቸዋሉ። 9 ሰዓትም መጨረሻ ላይ ደግሞ በ11ኛው ሰዓት የሥራ ሰዓቱ ሊገባደድ ስንት ሰዓት ሲቀር? 1 ሰዓት ብቻ ሲቀረው ወጥቶ
ያገኛቸው ነበሩ። እነሱን እንደውም ገሰጻቸው። ስለምን ስራ ፈታችሁ ምን አድርጋችኋል ቆማችኋል ብሎ ገስጾ ስራ ሰጣቸው ወደ እርሻው አምጥቶ። ከዚያ ሰሩ። ልክ የቀኑ የስራ ሰዓት ሲፈጸም ሁሉም ለደሞዝ ቆሙ። አገልጋዩን ደሞዝ እንዲከፍላቸው አዘዘው። ከዚያ ደሞዝ ሲከፍላቸው 11 ሰዓት ላይ ለገባው 1 ሰዓት ለሰራው አጠቃላይ ለሰሩት 1 ዲናር ሰጣቸው። 9 ሰዓትም ለገባው ስንት ዲናር መልሱ። ከዚያ 6 ሰዓት 3 ሰዓት ጠዋት 12 ሰዓት ለገባው 1 ዲናር። ይሄንን ሲያዩ በተለይ ጠዋት የገቡት 3 ሰዓት 6 ሰዓት የገቡት ተበሳጩ በጣም። እኛ የቀኑ ሐሩር ከድካም ጋር ሲፈራረቅብን ቆይቶ እንዴት 11 ሰዓት ከገቡት ጋር 1 ዲናር ይሰጠናል? ይሄ ፌር አይደለም ብለው ጀጅመንት ውስጥ ገቡ ማለት ነው። ወደ ፍርድ መጡ። የእግዚአብሔርን ፍርድ መዳኘት ጀመሩ። የዛ ያለቃቸውን ያሰሪያቸውን ፍርድ መዳኘት ጀመሩ እና እነዚህ ሰዎች የተበሳጩት በጣም የተናደዱት የተከፈላቸው ነገር ስላነሳቸው አይደለም። የሚገርማችሁ ወንጌሉን ስታነቡት ይላል ምሳሌው ላይ መጀመሪያ በዋጋ እያስማማ ይቀጥራቸው ነበር ይላል። በምን እያስማማ? ስለዚህ ቀኑ ሙሉ ትሰራለህ ከዚያ የምከፍልህ ስንት ዲናር ብሎ 12 ሰዓት ለገባው ሰው ነግሮታል። 3 ሰዓትም ለገባው እስከ 12 ትሰራለህ ምክፍል 1 ዲናር ነው ብሎ ነግሮት ነበር። በዋጋ ተስማምተው ከገቡ በኋላ ግን አጉረመረሙ። ያጉረመረሙት የተከፈለን ያንሰናል ብለው ሳይሆን እንዴት 11 ሰዓት የገባው ሰው ከኛ እኩል ስንት ዲናር 1 ዲናር ይከፈለዋል ብለው ነው። እና ይሄ ምቀኝነት ይባላል አይባልም? ምቀኝነት ነው ይባላል። ሰው በጣም ብዙ ጊዜ ህይወቱ ደስታ እንዲረቀው ከሚያደርጉ ምክንያቶች መካከል አንደኛው የራሱን ሳይሆን የማንም ማየት ሲጀምር የጎረቤቱን ማየት ሲጀምር ነው። እና የኛ የሐዘናችንም የደስታችንም መሰረት በጎረቤቶቻችን በወንድም እህቶቻችን መውደቅና መነሳት ላይ የተመሰረተ ነው። በዚህ ዓለም እኮ ደስተኛ ሆኖ ለመኖር በጣም ቀላል ነበር። እግዚአብሔር የሰጠን ነገር ለመኖር እሱን ለማመስገን በቂ ነው አይደለም። ሰው ግን የማያመሰግነው እግዚአብሔርን እኮ የሚያማረው ከራሱ ይልቅ የማንን ስለሚያይ ነው። እና የሚያዝነው የሱ ስለሌለው አይደለም፣ የጎረቤት ለምንድን ያልጎደለው ብሎ። ይሄ ደግሞ ከልጅነት ጀምሮ ስናደግ የነበረን አስተሳሰብ ነው። ፈተና ስንፈተን ለምሳሌ ከ10 ከተፈተንን እኛ 3 ከ10 ብናመጣ ፈተና ጂኒየስ ነን እንዴ? አይደለም። ግን 3 ከ10 ያመጣ ተማሪ ከማዘኑ በፊት መጀመሪያ የሚያደርጋት ነገር አለች። ምንድን ነው የሚያደርግ? የጓደኛ ይመለከታል። ያችን ተንጠራርቶ ይመለከትና የጓደኛው ከሱ ያነሰ ውጤት ከሆነ የደፈነ ያህል ነው የሚፈነጥዘው። የጓደኛው ደግሞ ከሱ በ1 ማርክ ከጨመረ ደግሞ ድንኳን ጥሎ ነው የሚያዝ አይደል? ያለቅሳል በቃ። እና የኛ የደስታችንም የሐዘናችንን ምክንያቶች የወንድሞቻችን መውደቅና መነሳት የነሱ ቁስለት ነው። እግዚአብሔር ከዚህ መጥፎ ሊና ይሰውራል። እና እነዚህ ሰዎች የተበሳጩት የተከፈላቸው ስላነሳቸው ሳይሆን 11 ሰዓት የገቡት ሰዎች ከነሱ እኩል ስላገኙ ነው። እና ሲያጉረመርሙ ጌታው ጠራቸው እና ለምንድን ነው የምታጉረመርሙት? ከተስማማ ነው ያጎደልኩባችሁ ነገር አለ ያላቸው። አይ የለም ማለት እንግዲያስ በገንዘብ ያሻኝም ማድረግ አልችልም ወይ አይነ ምቀኛ ትሆንብኛለች እያለ ሲገስጻቸው ታገኛላችሁ። ይህ ምሳሌ ከሐዋርያቱ ታሪክ ጋር ካላያያዝ ነው ብዙ ትርጉም ላይኖረው ይችላል። እንደ መጀመሪያ ከላይ ስናነበው ሐዋርያቱ ቅዱስ ጴጥሮስ ቀድሞ ስለጠየቀ ምን እናገኛለን ስላለ እና ክርስቶስ ሲመልስለት ለእርሱ ከ12ቱ ዙፋን መካከል የተሻለችው የሚሰጠው አድርገው አስበው ነበር። ስለዚህ ክርስቶስ በልባቸው ለተፈጠረው መናወጽ በልባቸው ላለው ሐሳብ ጥያቄ መልስ እየሰጣቸው ነው በምሳሌ። ስለዚህ አይዟችሁ ተረጋጉ፣ የሁላችሁም ስንት ዲናር ሁሉን ትታችሁ ስለተከተላችሁኝ የምሰጣችሁ ዙፋን ስንት ነው? አትረበሹ፣ ተረጋጉ እያለ እያረጋጋቸው ነው ለሐዋርያቱ። ይህንንም ግን በምሳሌ ቢነግራቸው አሁን እየጨረስን ነው ትምህርታችንን። ሐዋርያቱ አሁንም ሊረጋጉ አልቻሉም። በተለይ ያዕቆብና ዮሐንስ የተባሉት 2 ደቀ መዛሙርት ወደ እናታቸው ሄዱና እናታቸውን አንድ ነገር ለመኗት። መምህራችን ሊከብር ነው የሰው ልጅ በክብር በሚመጣበት ጊዜ ብሎ ቀድሞ ሲናገር ስለሰሙት ዙፋኑን የሚያዘጋጅላችሁ ያኔ እንደሆነ ነግሯችኋል። ስለዚህ ምን አሉ? የሰው ልጅ የተባለው መምህራችን ሊከብር ነው። መምህራችን ሊከብር ስለሆነ በኋላ ሲከብር ሲነግስ አንዳችንን በቀኙ አንዳችንን ደግሞ በምኑ በግራው አድርጎ እንዲሾምልን እባክሽ ለምኝልን። ቅድም ቅዱስ ጴጥሮስ ስለጠየቀ ያችን የተሻለችዋን ዙፋን ሊያገኝ ነው። ስለዚህ ከሱ የተረፈውን ለመቀራመት ነው።
በእናታቸው በኩል ሊመጡ እነሱ ማለት ነው። እና ለምኝልን ብለው እናታቸውን አስጨንቀዋት፣ እናትየው ወደ ክርስቶስ እየሰገደች ቀረበችና ጌታ ሆይ በከበርክ ጊዜ አንደኛውን ልጄን በምንህ አንደኛውን ደግሞ ሌሎቹስ ማን ይለምንላቸው? አያሳዝን? አንደኛውን ደግሞ በግራህ አድርገህ ሹምልኝ በማለት ለመነች። በዚህ ጊዜ ከክርስቶስ በፊት የሐዋርያቱን ልንገራችሁ። አሁን ሁለቱ ተማሪዎች በእናታቸው በኩል ሌላ እንደው ዙፋን ለማስጠየቅ ነው አይደል የመጡት። መታያች እናት እየሰገደች ቀርባ ምንድነው ጉዳይ ስትባል ልጆቼን በቀኝና በግራ አድርገህ ሹምልኝ ስትል ሌሎቹ የቀሩት 10 ሐዋርያት ተቆጧቸው ይላል። ምን አረጓቸው? እኛን ትታችሁ የተሻለ ቦታ ልታገኙ እናንተ ብለው ተቆጧቸው ይላል። እና ክርስቶስ ግን ገሰጻት ይችን ሴት። አንቺ ሴት የምትለምኑትን አታውቁም ወይ አለ። ምክንያቱም ልመናው የሷ ብቻ ሳይሆን የልጆቿም ጭምር ስለሆነ እና እኔ የምጠጣውን ጽዋ ሊጠጡ እኔ የምጠመቀውን ጥምቀት ሊጠመቁ ይቻላችኋል ወይ ብሎ ሲጠይቅ ክርስቶስ ከኋላ እነዚህ ሁለቱ ተማሪዎች ከእናታቸው ጀርባ ሆነው አሁን እንጠጣለን። ክርስቶስ የሚጠጣው ጽዋ የንጉሥ ጽዋ ነው የመሰላቸው። የክርስቶስ ጽዋ ምንድን ነው? ጽዋው ሞት ነው። ዙፋኑ ደግሞ መስቀል ነው። ስለዚህ ክርስቶስ በግራና በቀኝ እንቁም ማለት ያው መስቀል ላይ እንሰቀል ነው። ጽዋውን እንጠጣ ማለት ደግሞ ምን እንበል። ሐዋርያቱ ግን በዚያ ጊዜ አልመሰላቸውም። ክርስቶስ ተአምር ሲያደርግ፣ ህብስት ሲያበረክት፣ የሞቱ ሲያስነሳ ሲመለከት፣ ህዝቡ እንደዛ ሲከተለው ሲያዩ በቃ መጨረሻ ላይ የሚፈጸመው በሄሮድስ ዙፋን ላይ ተቀምጦ ይመስላቸው ነበር። የመጨረሻው የክርስቶስ መዳረሻው የማ ዙፋን? የሄሮድስ ዙፋን ይመስላቸው ነበር። እንደዛ ስለሚመስላችሁ እንዴ እኔ የምጠጣውን ጽዋ ትጠጣላችሁ ትለናለህ ወይ? የምን ትዕቢት ነው እኮ ነው። አንተ ፈቅደህ ጠጡ ካልከን እኛ ደግሞ ምን ገዶን ነው ማንጠጣው ነው እኮ ሐሳብ። አሁን እንጠጣለን አሉ ከኋላ። ከዚያ እኔ የምጠመቀውን ጥምቀት መጠመቅ አይደል? እኔ የምጠጣውን ጽዋ መጠጣት መላለው ነው ለተሰጠው ነው እንጂ በልመናም ይሆን ሰማዕትነት አንድ ሰው ስለፈለገ ብቻ የሚያደርገው ነው። ማን ሲሰጥም ጭምር ነው፣ እግዚአብሔር ሲሰጥም ጭምር ነውና እንዲህ ብሎ መልሶላቸዋል። ይህን ሲመልስ ሐዋርያቱ ያኔ እርስ በእርስ በቃ መገሳጸስ ጀመሩ። 10 ጠሯቸውና እንደዚህ ታደርጋላችሁ ብለው ተቆጧቸው ይላል። የተቆጧቸው ክብርን መፈለግ አያስፈልግም፣ እግዚአብሔር ትሑት ከሆነን የተሻለ ዋጋ ይሰጠናል ብለው አስበው አይደለም፣ እኛን ልትቀድሙን ነው ወይ ብለው ነው። ስለዚህ እነዛም ስጋዊ ሹመትን አስበው በእናታቸው በኩል ወደ ክርስቶስ መጡና ጥያቄ ያቀረቡ። 10 ሐዋርያት ደግሞ ስጋውያን ሆነው እንዳይበልጧቸው ፈርተው ምን አደረጓቸው? ገሰጿቸው። ሁለቱም አላበጁም፣ ትክክል አላደረጉም። ስለዚህ ክርስቶስ ይወላችሁ ይሄ ጥያቄ ማን ይበልጣል የሚለው ጥያቄ ምዕራፍ 18 ላይ ጀምርና እስከ ስንት ይጓዛል ማለት 18፣ 19፣ 20 3 ምዕራፍ የፈጀ ጥያቄ ነው። ክርስቶስ እያስተማረ ስንት ምዕራፍ የፈጀ ጥያቄ ነው? እኛ አስተምረን በስንት ምዕራፍ እንደሚያልፍ በጣም አስቸጋሪ እና መጨረሻ ላይ ክርስቶስ እነዚህ ሐዋርያቱን ለብቻቸው ወሰዳቸውና የመጨረሻውን መልስ ሰጣቸው። በእናንተ መካከል ያለው የአገልግሎት ስርዓት እንደምታዩት እንደ አሕዛብ አይደለም። በአሕዛብ የአገልግሎት ስርዓት አለቃ አለ አይደል? ከዚያ በኋላ ምን አለ ደግሞ? ታዛዥ ከታች ሎሌ አለ፣ አለቃና ምንዝር አለ። በእናንተ ዘንድ ግን እንደዚህ አይደለም። እኔን ተመልከቱ ብሎ ክርስቶስ ወደ ፍጹሙ ምሳሌ ወሰዳቸው። ፍጹሙ ምሳሌ እሱን ለትሕትና። ከዚህ በፊት በሕፃናት ምሳሌ ቢያስረዳቸው ሐዋርያቱ በደንብ አልገባቸውም። ሌላም ምሳሌ ቢነግራቸውም አልገባቸውም። ስለዚህ ወደ ፍጹሙ ምሳሌ ወደ ራሱ አመጣቸው። የሰው ልጅ ወደዚህ ምድር የመጣው ስጋ የለበሰው ሰው የሆነው ሌሎች እንዲያገለግሉት ሳይሆን ሌሎችም ምን ለማድረግ ለማገልገል፣ ስለ ብዙዎችም ነፍሱን ቤዛ አድርጎ ምን ለማድረግ ነው? ለመስጠት ነው። እኔ መምህራችሁ አምላክ ስሆን ጌታ ስሆን ራሴን አዋርጄ ሰው ሆኜ የእናንተን ስጋ ለብሼ ወደዚህ ምድር የመጣሁት እንድታገለግሉኝ አይደለም፣ ላገለግል ነው የመጣሁት። እኔ አምላክ ሆኜ ማገለግል ከሆነ እናንተ ደግሞ የተሻለ ከፍ ያለ ዋጋ ማግኘት የምትፈልጉ ከሆነ ራሳችሁ ምን አድርጉ? አዋርዱ። እዚያው ላይ ቀጥሎ ምን አለ? ማንም ከፍ ማለት የሚፈልግ ካለ ራሱ ምን ያደርጋል? ያዋርዳል። ራሱን ያዋረደ ሁሉ ምን ይላል? ከፍ ይላል። ራሱን ደግሞ ከፍ የሚያደርግስ ይዋረዳል በማለት አምላካችን ክርስቶስ ይሄን የመጨረሻው መልስ መልሶላችኋለሁና ማን ይበልጣል ለሚለው ጥያቄ የመጨረሻ መዝጊያ መልስ ያገኘው በዚህ በምዕራፍ 20 ላይ ነው። ምዕራፍ 20 ላይ ነው። በመንግሥተ ሰማያት ከሁሉ የሚበልጠው ማን ይመስላችኋል? ራሱ ምን ያደረገ? ያዋረደ። ቅዱስ ዮሐንስ አፈወርቅ በሕይወቱ በጣም ትሑት የነበረ ሰው ነው አይደለም? እጅግ በጣም ትሑት የነበረ ሰው ነውና
እግዚአብሔር ለጨመረለት ለነዚህ ሁሉ ለጸጋዎቹ ምክንያት ምንድነው ካላችሁ፣ አንደኛው ትህትና ነው። ትህትና ጸጋን ያስጨምራል። ቅዱስ ጴጥሮስም ያን እኮ ነው የሚለን። እግዚአብሔር ትዕቢተኞችን ምን ያደርጋል? ይቃወማል፣ ለትሑታን ግን ጸጋውን ምን ያደርጋል? ይሰጣል ይላል። ትህትና ጸጋን ያስጨምራል። በጣም ብዙ አባቶች አሉ እና አባ ጳውሊ የዋህ አባ ጳውሊ የዋህ የሚባል አባት ታውቃላችሁ? አባ ጳውሊ ባህታዊውን አይደለም ብላችሁ፣ አባ ጳውሊ የዋህ በሕግ ተወስኖ የኖረ የነበረ ሰው እና ይህ ሰው በኋላ ከስራ ሲመለስ ከዕለት ተግባሩ ሲመለስ ሚስቱን ከሌላ ጎልማሳ ጋር በገዛ አልጋው ላይ ያገኛታል እና ገበር እጁ ላይ ዶማ አይጠፋም ማለት ነው፣ ማጭድ አይጠፋም ማለት እና ሚስቱ ስትወሰልት በገዛ አልጋው ላይ ከስራ ሲመለስ አገኛት። እኛ ብንሆን ምን እናደርጋለን? ወንድ በምን ጎልማሳ በምን ሲመጡበት አይወድም፣ ንጉስ በመንግስቱ ሲመጡበት እንደማይወድ። ስለዚህ እዛ የሆነ ነገር ነው የምናደርገው እና አባ ጳውሊ ግን እጅግ በጣም የሚያስደንቅ ራስን መግዛት ስለነበረው ያንን ከሚስቱ ጋር ሲወተልት የነበረውን ሰው ምን አለው? እባክህ ከዚህ በኋላ እንዳታስቀይማት፣ እንዳታሳዝናት፣ ያለኝን ሀብት ንብረትን ለአንተ ምን አድርጌያለሁ? ሰጥቼሃለሁ፣ አደራ ብዬሃለሁ፣ እሱን አስተዳድር ብሎት ወደ ቤቱ ሳይመለስ በዚያ ወደ እንጦንስ ወዳለበት ገዳም የገባ አባት እና ቅዱስ እንጦንስ አባ ጳውሊ ለመቀበል በጣም ብዙ ፈተናዎችን ፈትኖታል። በጣም በጽኑ አመክሮ ያለፈ መነኩሴ ነው አባ ጳውሊ እና በጣም ብዙ ፈተናዎችን ፈትኖት ጸጋውን ተመልክቷል። በጣም ትሁት ነበር አባ ጳውሊ እና በኋላ ወደ ገዳሙም በመነኩሴነት ከተቀበሉት በኋላ ትህትና ስለነበረው እግዚአብሔር ቶሎ በጸጋ ያሳድገው ነበር እና አጋንንትን የማውጣት ምናምን ስልጣንትን ብቃት ነበረው። ከዚህ የተነሳ በአንድ ወቅት አንድ የባለጠጋ ልጅ ታማ ወደዚያ ገዳም መጣች። የክፉ መንፈስ እንዲወጣላት ፈልገው ይዘዋት መጡ እና ሲመጡ ወደ እንጦንስ ነበር ያመጧት የነበረው። ወደ እንጦንስ ያመጧት አይ በዚህ ገዳም ውስጥ አባ ጳውሊ የሚባል አባት አለ፣ እግዚአብሔር ጸጋ ሰጥቶታል። እንጦንስ የማይችል ሆኖ አይደለም፣ ግን የአባ ጳውሊ ክብር እንዲገለጥ እና ወደ አባ ጳውሊ ይወስዷታል። ከዚያ ወደ አባ ጳውሊ ሲወስዷት አባ ጳውሊ ደግሞ ትሁት ነው። ስለዚህ ፍጹም አለ እንጦንስን የሚያህል ታላቅ አባት እያለ እንዴት እኔ የተዋረድኩት አገልጋዩ ጋር ታመጣላችሁ? ይሄ ትክክል አይደለም። እግዚአብሔር ይቅር ይበላችሁ። ወደ ማን ሰዷት? መልሱ ወደ አባ እንጦንስ ሰዷታል። ከዚያ ወደ አባ እንጦንስ ይዟት ሲሄዱ አይ በፍጹም ይሄን ማድረግ ያለበት ማን ነው? አባ ጳውሊ ነው ብለው ወደ አባ ጳውሊ መለሱ እና እኛ ብንሆን ኖሮ እኮ ትዕግስት የለንም። ፈውስን ፈልገን እኛ እኮ የአጥፊ አኩራፊ ነን እኮ አይደል? ሁለት እድል እንዲኖረን ነው የምንፈልገው እና ፈውስን ፈልገን ሄደን እንደዚህ ትንሽ ቢያንከራትቱ እንዴ መነኩሴ እናንተ ብቻ ናችሁ እንዴ ነው እንለው አይደል? ገዳሜ ብቻ ነው እንዴ? እንደውም ጉዳችሁን ቆይ ጽፈዋለሁ እና ወደ አባ እንጦንስ ሄደው አባ እንጦንስ በፍጹም ብሎ ሲመልሳቸው እምቢ እያለን ነው ሲሉት ግድ የለም አባ ጳውሊ አንተ ጋር እንደ ነገረን ከአንተ ወዴትም አንሄድም ብላችሁ እዛው አስጨንቁት አላቸው። ከዛ ወደ አባ ጳውሊ ሄዱ። ከዚህ አባ ጳውሊን እባክህ አሰናብትልን አሉት። ኧረ ለእኔ አይገባኝም አይሆንም ያላቸው። እንጦንስ አንተ ጋር እንድትሄድ አዘውናል፣ ስለዚህ ከአንተ ውጭ ወዴትም አንሄድም አሉት እና ሲያስጨንቁት ያን ክፉ መንፈስ አባቴ እንጦንስ ውጣ ይልሃል አሉ። ማን ውጣ ይልሃል? አባቴ እንጦንስ ውጣ ይልሃል። ምን አይነት ትህትና! በጣም የሚያስደንቅ ትህትና ነው። አባ ጳውሊ ቀርቶ እንኳን በጣም ብዙ ስራ ያለው በጣም ብዙ ጸጋ ያለው አባ ጳውሊ ቀርቶ እናንተ እንኳን የሆነ መንፈስ የያዘው ሰው መንገድ ላይ ቢያገናኟችሁ ምንድነው የምትሉት? ትወጣለህ አትወጣም ነው አይደል? ምንድነው ሲያስቸግር እኮ ስመ ቅዱሳን ራሱ ትዝ የሚለን እኮ በሚካኤል ስም በገብርኤል ስም እኮ ሲያስቸግር ሊረግጠን ሲሞክር እኮ ነው። ስንፈራው ነው ሚካኤል የምንጠራው እንጂ መጀመሪያ ስናገኝ ትወጣለህ ወይስ አትወጣም ነው። እና አባ ጳውሊ አባቴ እንጦንስ ውጣ ይልሃል እንደዛ ሲለው ሰይጣን በጣም ተናደደ። ትህትናው አቃጥሎታል፣ ግን ተበሳጨ በጣም። አንተ እኔም በእንጦንስ የምታስወጣኝ እንጦንስ ማን ስለሆነ ነዋል? ማን ስለሆነ እንጦንስ በእንጦንስ የምታስወጣኝ? አንተ ራስህ ማን ነህ ብሎ መሳደብ ጀመረ። ያው መቼም ዝንብ ማር አጥልም ማር ይታወቃል። ስለዚህ ከሰይጣን ስድብ ይጠበቃል። እና እንዴት እንደዚህ የከበረ አባቴን አዋርደህ ትናገራለህ ብሎ አባ ጳውሊ መቁጠሪያ አልፈለገም ሊደበድበው። ምክንያቱም ሰይጣን ሁል ጊዜ ስራው ምን ማድረግ ነው? መሳደብ፣ ማዋረድ ነው። ስለዚህ ወደ እግዚአብሔር ስለተሳለ በዚህ ሴት ያደረውን ክፉ መንፈስ ከሷ እስክታወጣ ድረስ ከዚህ ከጋለ አለት ላይ አልወርድም ብሎ በጋለው አለት ላይ ወጥቶ መጸለይ ጀመረ ወደ እግዚአብሔር።
ቀትር ስለሆነ በጣም ሐሩር ነው፣ ግብፅ ነው ታውቁታላችሁ ሀገር እና ሲጸልይ እግዚአብሔር ጸሎቱን ሰማው። ሰይጣንም ቢሰድበው ምን ቢለው ከሱ ጋር መነጋገር እንደማይፈልግ ሲያይ ተስፋ ቆረጠ። ሰይጣን ሁል ጊዜ እኛን ተስፋ ሳይቆርጥ ሊታገለን አይደል ሊያሸንፈን ይሞክራል። ግን ከጸናን ግን ሰይጣን ምን ያደርጋል? ተስፋ ይቆርጣል። ተስፋ ቆረጠና ከዚያች ሴት በዘንዶ አምሳል ከሰውነቷ ወጥቶ በቅርቡ ወዳለ ባህር እንደገባ መጽሐፉ ተጽፎ እናገኛለን። ስለዚህ አባ ጳውሊ ይህ ሁሉ ጸጋ ለምን ተጨመረለት ለሚለው ጥያቄ መልሱ ምን ስለነበር ነው? ትሁት ስለነበር ነው። እና ትህትና ያስከብራል። አምላካችን ክርስቶስ እሱን ነው የነገረን። በመንግሥተ ሰማያት የተሻለውን ቦታ ማግኘት የሚፈልግ ሰው ካለ ራሱ ምን ማድረግ አለበት? ዮሐንስ አፈወርቅ ስጋ የለበሰ ንስሐ የሚገባ ሰው እስከማያየው ድረስ የከበረው በምድር ሲኖር ራሱን አዋርዶ ስለኖረ ነው አይደለ? ቅድም ሲነገር ነበር፣ መርሃ ግብር መሪ ሲናገሩ እኮ ነበረ። ለክህነቱ እኮ ሊሾም ሲል እኮ ምን አድርጓል? አዎ መሾም ጥሩ ነው ያስፈልጋል ብሎ ቆይቶ በመጨረሻ ሰዓት ምን አድርጓል? ጠፍቷል። ምን አድርጓል? እየሰማችሁ ነው? ምን አድርጓል? እና ከዚያ ማንም ሰው ለክህነት የበቃ እንዳልሆነ ድርሳን ጽፎልናል ቅዱስ ዮሐንስ አፈወርቅ። እና በጣም የሚያስደንቅ የትህትና ሕይወት የነበረው ሰው ነው። ራሱን የሚገዛ የነበረ ሰው ነው እና በረከቱ ይደርብን። ስለዚህ እንዲህ ያለ የትህትና ሕይወት መለማመድ ይጠበቅብናል ነው እና ከክርስቶስ በላይ ስለ ትህትና ምሳሌ የለንም በእውነቱ። የቅዱሳኑ ትህትና ከሱ በኋላ የሚመጣ ትህትና ነው። እኛን ለማዳን እግዚአብሔር ራሱን ያዋረደው የእኛን ስጋ እስከመልበስ ምን እስከመሆን ድረስ ነው? ሰው እስከመሆን ነው። እና ቅዱስ ጳውሎስ ያለውን ቃል አስታውሳችሁና እንጨርስ። ቅዱስ ጳውሎስ በፊልጵስዩስ ምዕራፍ 2 ቁጥር 5 ላይ እንዲህ ይላል፣ በኢየሱስ ክርስቶስ የነበረ ሐሳብ በእናንተ ዘንድ ደግሞ ይኑር ይላል። ኢየሱስ ክርስቶስ ምን አሰበ ካላችሁ እሱ በእግዚአብሔር መልክ ሳለ ይላል እግዚአብሔር አብን በመልክ የሚመስለው በባህሪ የሚተካከለው አንድ ሆኖ ሳለ ከአብ ጋር ነገር ግን ሰው መሆንን የኛ የተዋረደ ስጋ መልበስን እግዚአብሔርነቱን እንደመቀማት አድርጎ አልቆጠረውም ይላል። ማለት ሰው ሲሆን ይህንን ስጋ ስለብስ እግዚአብሔርነትን የሚጠራጠሩ ቢኖሩስ ሰው እንጂ ምን አይደለም እግዚአብሔር አይደለም ብለው አምላክነትን የሚያሙ ቢኖሩስ ብሎ እግዚአብሔርነቱ ምን አላረገውም ይላል፣ አላስጨነቀውም። እኛን ለማዳን ሁሉን ነገር ትቶ ምን ሆነ? ይሄ ሁሉ ሳያስጨንቀው ሰው የሆነና ይሄ የትህትና ሐሳብ በእናንተ ዘንድ እንዲኖር እወዳለሁ በማለት ቅዱስ ጳውሎስ ይናገራል። ስለ ትህትና ክርስቶስን የሚያህል መምህር የለም። በወንጌልም ላይ የሚገርማችሁ አምላካችን ክርስቶስ እኔን ምሰሉ ያለበትን ትምህርት ስትመለከቱ ተአምር ሲያደርግ አይደለም፣ ሙት ሲያስነሳ ወይም ህብስት ሲያበረክት አይደለም። እኔን ምሰሉ ያለው እኔን ምሰሉ ያለው ምን ሲያደርግ ነው? በትህትናው። እና ሐዋርያቱን እኔ መምህር ነኝ እናንተ እውነት ናችሁ፣ እውነት ነው መምህር ትሉኛላችሁ፣ እውነት ነው መምህር ነኝ፣ ግን ደግሞ የእናንተ ግን ምን እያደረኩ ነው? እና እናንተም እኔ የማደርገውን አድርጉ በማለት ሐዋርያቱ ክርስቶስን እንዲመስሉ የፈለገው ራሱ መምህሩ በትህትና ስራው ነው። እና እኔን ምሰሉ ብሎ ሲያስተምር ወንጌል የሚገርማችሁ እኔን ምሰሉ ብሎ የተናገረው ክርስቶስ አንዴና ለአንድ ነገር ነው። እሱም እኔ የዋህ በልቤ ምንድን ነኝ? ትሁት ነኝና እኔን ምሰሉ ነው። ስለዚህ ክርስቶስን በትህትና ካልመሰል ነው በምንም ልንመስለው አንችልም። እንዳልኳችሁ እሱ እግዚአብሔርነቱን ትቶ እኛ የምንድንበትን ስራ የሰራው እግዚአብሔርነቱን ትቶ እሱ ሳያሳስበው የእኛን ስጋ ለብሶ ነው መጥቶ ይሄን ሁሉ ስራ የሰራው። እና እኛ ትሁት ለመሆን የሚያግደን ምን አለ? አሁን ትሁት በመሆን የምንተወው ክብር አለን? የለን? ትሁት በመሆኑ እኮ እኛ እግዚአብሔርነት የለን። ሌላም ነገር ብትፈልጉ እኛ ጋር እኮ የለም። ተፈጥሯችን በራሱ እኮ አፈር ነው አይደለም? ሰው ማለት እየረገጠ በእግሩ እየጠቀጠቀ የሚሄደው አፈር እኮ ትቢያ ማለት። ስለዚህ ከየት እንወርዳለን? ከአፈር ወዴት ይወረዳል? ትህትና ማለት እኮ ተፈጥሮ ማሰብ ነው። በቃ እግዚአብሔር ከምን እንዳዘጋጀን ከምን እንደፈጠረን ማወቅ ነው። እሱን ማሰብ ነው። ለአንድ አረጋዊ ነበሩ ይባላል። አንድ ወጣኔ መነኩሴ መጣና አባቴ እንደው ሰይጣን በትዕቢት እየፈተነኝ ነው አላቸው። ለምን እየፈተነኝ ነው? በቃ በትዕቢት ሰይጣን ያስጨንቀኛል ይፈትነኛል አላቸው። እና እኛ አረጋዊ ምን አሉት? እውነት ነው ሰይጣንማ አንተን እንዴት አይፈትንህ? ሰማይን የዘረጋው ምድርን ያጸናው ማን ነው? አንተ አይደለ እንዴ ያሉት። እና ይሄ እንግዲህ በተሳልቆ እየመከሩት ነው ያሉት። ምን ማለት ነው? ሰው ለምን ትዕቢተኛ ይሆናል? ሰው ሰማይን ዘርግቷል፣ ምድርን አጽንቷል። ምድርን አላጸና። ምንም ነገር ሳንሰራ ተፈጥሯችን በራሱ እኮ ለትዕቢት አይመችም። ያልኳችሁ እሱ ነው። ምንም ሳናድርግ ምንም ሳይኖረን ግን ትዕቢት ያስጨንቃል። በቃ ወጥሮ ሊያፈነዳን ደርሷል። እግዚአብሔር ይፈውሳል በሆነ። ስለዚህ ይህንን ነው ወንጌሉ የሚያስተምርና በዛሬው ዕለት
የቅዱስ ዮሐንስ አፈወርቅን መታሰቢያ የምናደርግበት ቀን ስለ ትሕትና ማንሳት ጥሩ ነው ብዬ ስላሰብኩ ስለዚህ የተማርነው ያስተማረን የመከረን አምላካችን በጣም ሰገደው።